ሰበር መረጃ ዛሬ ጠዋት አብይ አህመድ አሊ እና የኢትዮጵያ መከላከያ ሰራዊት አርሚ ኦፊሰሮች ስብሰባ አድርገዋል። ከስብሰባ በኋላ ደግሞ የወጣ ኦፊሻል የሆነ አዋጅ አለ ወይ ዲክሌሬሽን አለ። አዋጁ ደግሞ የሚለው አብይ አህመድ አርሚ ኦፊሰሮቹን ወይ ደግሞ የኢትዮጵያ መከላከያ ሰራዊትን የጸጥታ እርምጃ እንዲወስዱ እንትን ኢንስትራክሽን ሰጥቷል። ይሄ ደግሞ ዲኮድ ስናደርገው ወይ ካሞፍላጁን ስንከፍተው ምን ማለት ነው? ከዛሬ ቀን ጀምሮ ኤርትራ፣ ኢትዮጵያ፣ ግብፅ፣ ፋኖ፣ ህወሓት፣ ኦነግ ውጊያ ጀምሯል ማለት ነው። የኢትዮጵያ መንግስት እነዚህ ኃይሎች ላይ ውጊያ ከፍቷል ከዛሬ ቀን ጀምሮ። ስለዚህ